ተመልካቾቻችን ከወደ ሊቢያ የመጣ ዜና አለ አይሲስ የተባለ ዓለም አቀፍ ሽብርተኛ ቡድን 28 ኢትዮጵያውያንን በሊቢያ አንገታቸውን በመቅላትና በጥይት በመደብደብ መግደሉ ተገለጸ ዛሬ ተለቀቀው ቪዲዮ 28ቱ ኢትዮጵያውያን አንገታቸው ተቀልቶ ደማቸው ከባህር ላይ ሲፈስ ይታይበታል በጥይት የተገደሉትም በቪዲዮ ታይቷል 28ቱ ኢትዮጵያውያን ክርስቲያኖችን በአሰቃቂ ሁኔታ የገደለው ዓለም አቀፉ አሸባሪ ቡድን አይሲስ ግድያውን ተከትሎ የ30 ደቂቃ ቪዲዮ በእንግሊዘኛና አረብኛ ቋንቋዎች ማሰራጨቱም ተመልክቷል በኢትዮጵያን ክርስቲያኖች ላይ በሁለት የተለያዩ የሊቢያ አካባቢዎች አሰቃቂውን ግድያ የፈጸመው ይህ ቡድን በአብያተ ክርስቲያናት ውስጥ የተገኙ ስዕሎችን በማውደምና የደውል ቤት በማፍረስ በሰለባዎቹ የእምነት ተቋማት ላይ ጭምር ጥቃት ማድረሱንም በምስል ከተሰራጨው ቪዲዮ መረዳት ተችሏል 12ቱ ኢትዮጵያን ክርስቲያኖችን በባህር ዳርቻ በመቅላት ሌሎቹን በትንሹ 16 የሚሆኑትን ደግሞ በረሃ ላይ በጥይት ደብድቦ ገድሏል ይህንን አሰቃቂ እርምጃ ቡድኑ በምስልና በድምጽ ያሰራጨው ሲሆን ሸሪዓ ህግ ከተቀበሉና ለቡድኑ ቀረጥ ከከፈሉ በሰላም መኖር እንደሚችሉ ተነግሯቸው ነበር ሲል ለአሰቃቂው ግድያ ምክንያት ያለውን አስቀምጧል በሰለባዎቹ ቪዲዮ ላይ የተጻፈው ጽሑፍ የመስቀል ተከታዮች ከጠላታችን የኢትዮጵያ ቤተክርስቲያን የሚል እንደሆነም መመልከት ተችሏል ለኢትዮጵያውያን አስደንጋጭ የሆነው ይህ ግድያ በማህበራዊ መድረኮች በሐዘንና በጉጭት እየተነሳ ነው ኢሳት ሊቢያ ያሉ ኢትዮጵያውያንን ለማግኘት ጥረት እያደረገ ነው በጉዳዩ ዙሪያ ህዝባዊ ወያኔ ሓርነት ትግራይ የሚመራው መንግስት እስካሁን ምንም ያለው ነገር የለም